ሚስትህን በአንድ ሌሊት በስድስት ዙር መዘረር ከፈለክ ቴምራ ቸኮሌትን ተጠቀም። 2018 ላይ የማንሰማው ጉድ የለም። አሁን እንግዲህ እንቺ ልጅ መጣ ስድስት ዙር ድረስ ሚስትን መዘረር ከፈለክ ትላለች። እንዴ ሰዎች ባልና ሚስቶች እኮ ግንኙነት የሚያደርጉት ለመዘረርና ለመዘረር አይደለም። ኤምኤም ፋይት ነው ያ ወይ ደግሞ ሪንጉስ ገብተው ከሆነ አዎ እዚህ ኢንጆይ የሚያደርጉበት የሚደሰቱበት እንጂ ይሄን ያህል በመዘረር የሚጠናቀቅ ነገር አይደለም። ሲቀጥል ራሱ መድኃኒቱ ይሰራል እንኳን ቢባል እናንተ ይዛችሁት የመጣችሁት ነገር ጭራሽ የማያሳምን ነው። ይሄ በሚቀባ በሚላስ በሚሸተት እንዴት ነው ያን ቦታ ላይ ማከም የሚቻለውና እንደው አንዳንዴ የቢዝነስ አይዲያ ሲኖራችሁና ፕሮሞሽንም ስትሰሩ እንደው በአግባቡና በልክ ቢሆን የተሻለ ነው። ሲቀጥል ደግሞ የኔ እህት ላንቺ እንደዚህ አይነት ስራ ሳይሆን የሚያስፈልግሽ የምግብ ነው። ምክንያቱም ሳይሽ ትንሽ ደከምም ብለሻል፣ ጠውለግለግ ብለሻልና የምግብ ደግሞ ብትሞክሪ ብዬ አስባለሁ። ለማንኛውም ይሄ ቪዲዮ የደረሳችሁ ሰዎች በዚህ ጉዳይ ላይ ምን ትላላችሁ? እስቲ ኮሜንት ላይ ሐሳባችሁን አስቀምጡልኝ። እንዲሁም ደግሞ አዲሱ ቻናላችንን ፎሎ በማድረግ ቤተሰቡ ነው። ይመቻችሁ።